አንድ ጨካኝና ግዙፍ ነብር አድኖ ሊበላው ካለ በኋላ በተኩላዎች እቅፍ ውስጥ ያደገው ታዳጊ ሕፃን ነፍሱን ለማዳንና የሰዎችን መንደር ለመቀላቀል ሲል በጫካው ውስጥ የሚያጋጥመውን እጅግ አስፈሪ አደጋዎች በሙሉ መጋፈጥ ይኖርበታል። ዛሬ ዘ ጃንግል ቡክ የተሰኘውን ድንቅ ፊልም በአጭሩ እናቀርብላችኋለን። ታሪካችን የሚጀምረው በጫካው ውስጥ ሞግሊ የተባለ ልጅ ከተኩላዎች ጋር አብሮ ከአንድ ግዙፍ አዳኝ እንስሳ በከፍተኛ ፍጥነት በመሸሽ ላይ ያለ ነው። በዚህ መሃል ወደ ላይኛው ዛፍ ወጥቶ ለማምለጥ ይወስናል። መጀመሪያ ላይ በጥሩ ፍጥነት እየሄደ የነበረ ቢሆንም በመጨረሻ ግን በክብደቱ ምክንያት የሚሰበረውን የዛፍ ቅርንጫፍ በመርገጡ መሬት ላይ ይዘረራል። በዚህም ምክንያት ሞግሊን ገና ሕፃን እያለ ያገኘውና ያሳደገው ባጊራ በተባለ ጥቁር ነብር እጅ ይወድቃል። ጥቁሩ ነብርም በጣም ተቆጥቶ ይህ እውነተኛ አደን ቢሆን ኑሮ አሁን ተበልጥ ነበር በማለት ከመንጋው በፍጹም እንዳይርቅ በጥብቅ ይመክረዋል። ነገር ግን ልጁ ነገሩን ቀለል አድርጎ በመመልከት ቅርንጫፉ ባይሰበር ኑሮ እኮ ማምለጥ ይችል ነበር ይላል። ከዚህ ትምህርት በኋላ ጥቁሩ ነብር ሞግሊን ወስዶ አባቱ አቂላና እናቱ ራክሻ ለዓመታት ካሳደጉት መንጋ ጋር እንዲቀላቀል ያደርገዋል። ነገር ግን እሱ እንደ ተኩላዎች ፍጥነት ማደግም ሆነ መማር ስላልቻለ አሁንም ከእንስሳት ወንድሞቹ ጋር እኩል ለመራመድ ይቸገራል። ቀናት እያለፉ ሲሄዱ የዝናብ ወቅቱ ያበቃና የጫካው ወንዞች መድረቅ ይጀምራሉ። ይህም አካባቢውን ይበልጥ ደረቅና አስቸጋሪ ያደርገዋል። በዚህ ጊዜ በወንዙ ግርጌ ላይ የሚገኘው እና ውሃው ሙሉ በሙሉ ሊደርቅ መሆኑን የሚያመለክተው የሰላም ድንጋይ መታየት ይጀምራል። ይህ ድንጋይ በሚታይበት ጊዜ ሁሉ በጫካው እንስሳት መካከል ታላቅ የሰላም አዋጅ ይታወጃል። በዚህም ወቅት በወንዙ ዳርቻ ላይ አደን ማደን ፍጹም የተከለከለ ይሆናል። ይህ ደግሞ ሞግሊ ወደ ወንዙ ለመሄድ በጣም ይጓጓል። እናቱ ራክሻ ግን አንዳንዶቹ የሰውን ልጅ በቅርቡ አይተው እንደማያውቁ በመግለጽ ልጇ በጣም ጥንቃቄ እንዲያደርግና በተቻለ መጠን ራሱን እንዲጠብቅ ታስጠነቅቀዋለች። እናቱ ብታስጠነቅቀውም ልጁ ራሱ በፈጠረው አዲስ ዘዴ ውሃ መቅዳት ይጀምራል። ይህ ፈጠራውም ደግሞ ሌሎችን እንስሳት ያስደነግጣል። የልጁን ግርግር ለመታዘብ ሲሞክሩ አቂላ የተረበሹትን ወፎች ያስተውላል። ምን ሊፈጠር እንደሚችል አስቀድሞ በመገመት ሞግሊ ከጀርባው እንዲደበቅ ያዘዋል። በዚያው ቅጽበት ሽርካን የተባለ አስፈሪ ነብር በሁሉም ፊት ለፊት ታይቶ ጥማቱን ለማርካት ወደ ውሃው ይጠጋል። ነገር ግን በዚያ ሁሉ የተለያዩ እንስሳት መሃል የሰው ልጅን ጠረን ያሸታል። ምን እየተካሄደ እንዳለ በጥንቃቄ ይጠይቃል። አቂላ ወዲያውኑ ሞግሊ የመንጋቸው አካል መሆኑን ይናገራል። ሌሎችም ተኩላዎች በሕይወታቸው ሊከላከሉለት ይዘጋጃሉ። ነገር ግን ሽርካን የወንዙን የሰላም ስምምነት እንደሚያከብርና ወንዙ እንደገና ውሃ ሲሞላ ተመልሶ እንደሚመጣ ይናገራል። እንዲሁም ልጁን ለመከላከል የሚሞክር ማንኛውንም አካል ለማጥፋት ዝቶ ይሄዳል። ከጥቂት ሳምንታት ድርቅ በኋላ በመጨረሻ ዝናቡ ይመለሳል። መንጋውን ምን ማድረግ እንዳለበት ለመወሰን አስቸኳይ ስብሰባ ይቀመጣሉ። ይህም አቂላ ልጁን ከሰዎች ጋር እንዲኖር ለመላክ አስገዳጅ ውሳኔ እንዲያስተላልፍ ያስገድደዋል። ሞግሊም መጀመሪያ ያገኘው ባጊራ ወደ ሰዎች መንደር መልሶ ለመውሰድ ፈቃደኛ ሲሆን ራክሻ ለመቃወም ትሞክራለች። ነገር ግን ሌሎች የመንጋው አባላት ልጁ ደህንነቱ ሊጠበቅ የሚችለው ከሰዎች ጋር ብቻ እንደሆነ ባጊራ እንዲወስዱ ይፈቅዳሉ። በዚህም ሁለቱ ወደ ሰሜን ረጅም ጉዞ ይጀምራሉ። በመንገዳቸው መሃል ጫካውን ፈጥረዋል ተብሎ የሚታመኑትን ታላላቅ ዝሆኖች በማክበር ያልፋሉ። ጉዟቸውን በመቀጠል በመጨረሻ ከጫካው ወጥተው በጎሾች በተሞላ ከፍተኛና ደረቅ የሳር ምድር ውስጥ ይደርሳሉ። ነገር ግን በጎሾች መሃል ባጊራ አንድ አደጋ ሲቃረብ አይቶ ሞግሊ እንዲተኛ ያዘዋል። ልጁ እንደገና እንዲሰግ የተጠየቀ መስሎት ፈቃደኛ አይሆንም። ነገር ግን ነብሩ ምንም ሳይመልስ አይኖቹን ሳሩ ላይ ትኩረት አድርጎ በመመልከት ወደ ሰሜን ወዳለው ገደል እንዲሮጥ ያዘዋል። ልክ በዚያን ጊዜ ሽርካን ከረጅሙ ሳር ውስጥ ወጥቶ ሞግሊን ለማጥቃት ይሞክራል። በባጊራ ያኔ ይቆማል። ምንም እንኳን ባጊራ ትልቅ ነብር ቢሆንም ሽርካን የረጅም ጊዜ መዋጋት ብቃት ስላለው ወዲያውኑ ይሸነፋል። ነብሩን ልጁን ማሳደድ ይጀምራል። ነገር ግን ለማምለጥ በሚሞክሩት የጎሽ መንጋዎች ይረገጣል። ይህንን ምቹ አጋጣሚ በመጠቀም ሞግሊ ወደ ገደሉ ውስጥ ይዘላል። ገደሉም ወዲያውኑ በጎሾች ይወረራል። ይህም ሞግሊ ከአዳኙ ለማምለጥ ከአንዱ ጎሽ እንዲዘል ያስገድደዋል። ኢላማው በአይኑ ፊት ሲያመልጥ ካየ በኋላ ሽርካን ወደ ተኩላው መንጋ በመሄድ ከአቂላ አጠገብ ይተኛል። ሞግሊን ለምን አሳልፈው እንዳልሰጡትና ወዴት እንደሄደ ለማወቅ ይጠይቃል። የመንጋው መሪ በጫካው ውስጥ ሰላምን ለመጠበቅና አላስፈላጊ ደም መፋሰስን ለመከላከል ሞግሊ ከሰዎች ጋር እንዲኖር መምረጣቸውን ይመልስለታል። ነገር ግን ሽርካን በዚህ ይበሳጫል። አቂላን በድንገት ያጠቃዋል። አንገቱን ይዞ ከገደል ላይ ይወረውረዋል። መሪውን ከወረወረ በኋላ ነብሩ የቀሩትን መንጋ ያስፈራራል። ከእንግዲህ ይህ የእሱ ግዛት እንደሆነና ሞግሊን እስካላመጡት ድረስ እንደማይሄድ ይናገራል። በአንጻሩ ሞግሊ ከአንድ ጎሽ ጀርባ ላይ አንቀላፍቶ እያለ የጫካ ናዳ በላያቸው ላይ መደርመስ ይጀምራል። ይህም የጫካውን ውዥንፍር ለማስወገድ ወደ ወንዙ ውስጥ እንዲዘል ያስገድደዋል። በውሃው ውስጥ ሞግሊ የአንድን ግንድ ቁራጭ ይዞ ደህንነቱ የተጠበቀ ቦታ ላይ እስኪደርስ ድረስ ይንሳፈፋል። በጫካ ውስጥ ልጁ ባጊራን ፍለጋ በዛፎች መካከል መንከራተት ይጀምራል። ነገር ግን ሊያገኘው የቻለው
መሬት ላይ የተኛን የአንድ ግዙፍ እባብ ቆዳ ብቻ ነበር። ተርቦ እያለ በአንድ የዛፍ ቅርንጫፍ ላይ የተወሰኑ ፍራፍሬዎችን ይመለከታል። ምግቡን ለማግኘት የአንድን ሐረግ ቁራጭ ይጠቀማል። ነገር ግን እየበላ እያለ ሌሎች ሁለት እንስሳቶች ፍሬውን ሲሰርቁ የእሱ ትኩረት እንዲከፋፈል ለማድረግ በሚጠጋ ቀበሮ ይገረማል። መዘረፉን የተገነዘበው ሞግሊ ሌቦችን አሳዶ እስከ ዛፍ ጫፍ ድረስ ይከተላቸዋል። በዚያም ከተፈጥሮ በላይ የመጣ የሚመስል ድምፅ መስማት ይጀምራል። በድንገት ካ ከተባለች ግዙፍ እባብ ጋር ይገናኛል። እሷም ባጊራ እስኪመጣ ድረስ እንደምታጫውተው ትነግረዋለች። ከልጁ ጋር እየተነጋገረች እያለ እባቧ እሱ ማን እንደሆነና ከየት እንደመጣ እንደምታውቅ ትነግረዋለች። አንድ ሰው በጫካ ውስጥ ሲጓዝ የነበረበትን እና በእሳቱ ብርሃን ምክንያት ሁሉም እንስሳት ከሰዎች ርቁ የነበረበትን ታሪክ በምስል ታሳየዋለች። በወቅቱ ሽርካን አልፈራም ነበር። ወደ ዋሻው ውስጥ በመግባት ሰውየውን አጠቃ። በእሳቱም ነበልባል ግማሽ ፊቱ ተቃጠለ። በጥቃቱ ወቅት ነብሩ ሰውየውን አጥፍቶ በእሳቱ የተነሳውን ቁስል ለማከም ሸሸ። ሞግሊንም ሳያውቅ ትቶት ሄደ። በዚያ ቀን በተከሰቱት ክስተቶች ምክንያት ባጊራ ልጁን ከተኩላዎች ጋር እንዲኖር ወሰደው። በጫካው ውስጥ ያሉ ሁሉም እንስሳት ሽርካንን ጨምሮ እሳትን ይፈራሉ። በታሪኩ ማብቂያ ላይ ሞግሊ ሙሉ በሙሉ ደንዝዟል። ዘንዷ ልትውጠው አፏን ስትከፍት እንኳ አያስተውልም። ነገር ግን በመጨረሻው ሰከንድ አንድ ድብ እባቧን ያጠቃታል፣ እናም ልጁን ያተርፈዋል። ቤተሰቦች ላይክ፣ ሳብስክራይብ አድርጋችሁ ቀሪው እንድትከታተሉ በትህትና ጠይቃለሁ። በማግስቱ ጠዋት ባሉ በተባለው ድብ ዋሻ ውስጥ ይነቃል። ከመጠን በላይ ወፍራም የሆነው ድብ ሞግሊን ከጉድጓዱ ውስጥ አውጥቶ በተራራው ጫፍ ላይ የተንጠለጠለው ማር ለማግኘት የእሱን እርዳታ እንደሚፈልግ ይነግረዋል። ከፍታውንና በሺህ የሚቆጠሩ ንቦች ቀፎዎችን እየጠበቁ መሆናቸውን ሲያይ ሞግሊ አይሆንም ይላል። ድቡም የክረምት ወቅት እየመጣ መሆኑንና ተርቦ ወደ እንቅልፍ ከገባ በፍጹም እንደማይነቃ በመግለጽ ይለምነዋል። ለድቡ በማዘን ልጁ ጥያቄውን ለመቀበል ይወስናል። በተራራው ዙሪያ በመዞር የአንድን ሐረግ ቁራጭ ከዛፍ ጋር በማሰር በአለት ላይ የተጣበቀውን ማር ለማግኘት በገመድ ወደታች ይወርዳል። በዱላ እየመታቸው ባለበት ጊዜ በብዙ ንቦች ይነከሳል። ነገር ግን ሁሉንም ማር ቆርጦ ወደ ድቡ ይጥላል። ከወረደ በኋላ ሞግሊ ስለ ንቦች ንክሻ ማማረር ይጀምራል። ጉዞውን እንደሚቀጥልም ይናገራል። ነገር ግን ባሉ ለክረምት የሚሆነውን ምግብ በመሰብሰብ እንዲያግዘው ይጠይቀዋል። ባጊራ የጠየቀውን ለማድረግ በመፈለግ ሞግሊ ድቡን ለመርዳት ፈቃደኛ አይሆንም። ነብሩ ሳይዘው በፊት ወደ ሰዎች መንደር መድረስ እንዳለበት ይናገራል። ይህም ባሉ በአዳኝ እንስሳት እየታደነ መሆኑን እንዲገነዘብ ያደርገዋል። ከዚህ በኋላ ባሉ በመጨረሻ ልጁን ወደ ግቡ ለመምራት ይወስናል። በመንደሩ ጫፍ እስኪደርስ ድረስ በጫካ ውስጥ አብሮት ይጓዛል። እዚያም ከሰዎች ጋር መኖር ምን ሊመስል እንደሚችል ይነጋገራሉ። በመጨረሻም ድቡ ሞግሊ እንደ ሰው ወይም እንደ ተኩላ መኖር እንደሌለበት ይነግረዋል። ከእሱ ጎን ካለ ሁልጊዜ የፈለገውን ለመሆን ነፃ እንደሚሆን ቃል ይገባለታል። በዚህ ተስማምተው ሞግሊ ወደ ጫካው ተመልሶ አዲስ መሳሪያዎችን በማዘጋጀትና የመውረድ ስልቱን በማስተካከል ለባሉ ብዙ ማር ይቆርጥለታል። በቅጠል በተሰራ ልብስ ጥበቃ እየተደረገለት አንዱን ብሎክ ከሌላው በኋላ ይቆርጣል። ከስራ ውሎ በኋላ ሁለቱ በወንዙ ውስጥ ለመዋኘት ይሄዳሉ። በዚያ ጊዜ ሞግሊ በቅጠሎች መካከል እንቅስቃሴ አስተውሎ በላተኛውን ድብ ያስጠነቅቀዋል። ድቡም ከውሃው ወጥቶ ሊመጣ ወደሚችለው አዳኝ በመጠጋት ማንነቱን እንዲገልጽ ያዘዋል። በዚያን ቅጽበት ባጊራ ከጫካው ውስጥ ወጥቶ ልጁ ጉዞ እንዲቀጥል ይጠራዋል። ነገር ግን ከመሄዳቸው በፊት ፈጠራውን እንዲያሳየው ይጠይቀዋል። ወደ ዋሻውም ያመራሉ። ያከማቹትን ከፍተኛ የማር መጠን ሲመለከት ባጊራ በባሉ ላይ በጣም ይቆጣል። ሞግሊን ያለምንም ጥረት ምግብ ለማግኘት በስሜት እንደበዘበዘ ይወቅሰዋል። በቁጣ ባጊራ ልጁ ጉዞ እንዲቀጥል ያዘዋል። ባሉም ጎህ እስኪቀድ ድረስ እንዲጠብቅ ያሳምነዋል። ሌሊት ሞግሊ በዝሆኖች ድምፅ ይነቃል። ምን እየተካሄደ እንዳለ ለማየት ወደ ውጭ ሲወጣ አንድ ግልገል የተጣበቀበት ጉድጓድ ዙሪያ ስፍር ቁጥር የሌላቸው ዝሆኖች ያገኛል። እሱን ለማዳን ልጁ ሐረጎች ጋር በማሰር ሌላውን የገመድ ጫፍ ትልቁ ዝሆን እንዲጎተው ያደርጋል። በዚህ መንገድ ግልገሉን ነፃ ያወጣዋል። ሞግሊ ከዝሆኖች ጋር ይወዳጃል። ይህም ባጊራና ባሉን ያስገርማቸዋል። ቢሆንም ግን ባጊራ እሱን ወደ መንደሩ ለመውሰድ ባሳለፈው ውሳኔ ላይ ይጸናል። እሱን እያደነ ያለው ሽርካን መሆኑን ያብራራል። ይህም ድቡ በመጨረሻ ለምን ያህል እንደተጨነቀ እንዲረዳ ያደርገዋል። ቢሆንም ባሉ አቂላ ሊከላከለው እንደሚችል ይናገራል። ጥቁሩ ነብር ግን እሱ ቀድሞውን በነብሩ እንደተገደለ ይነግረዋል። ይህም ድቡ ለሞግሊ ከሁሉ የተሻለው አማራጭ ከሰዎች ጋር መኖር እንደሆነ ይረዳል። ልጁ እየወሰደ ያለውን አደጋ በማወቅ ድቡ ወደ እሱ ሂዶ የሚለያዩበት ጊዜ ላይ መድረሳቸውን ይነግራል። ወደ ሰዎች መንደር እንዲሄድም ይመክረዋል። ሞግሊ ግን ከእሱ ጋር መሆን እንደሚፈልግና እንደ ምርጥ ጓደኛው እንደሚቆጥረው ይናገራል። ይህም ባሉ እንዲዋሽና እንደማይወደው እንዲናገር ያስገድደዋል። ይህን ጊዜም ሞግሊ በከፍተኛ ተናዶ ወደ ዛፍ ጫፍ ሩጦ ይሄዳል። በአንድ ዛፍ ላይ ተቀምጦ እያለ ሞግሊ
አንድ ትንሽ ዝንጀሮ ያያል። እሱም ሌሎችን በርካታ ዝንጀሮዎች ይጠራል። እነሱም ይዘው በዛፎች መካከል እያመላለሱ ከአንድ ወገን ወደ ሌላ ወገን እየወረወሩ ይወስዱታል። የልጁን ጩኸት በመስማት ባሉና ባጊራ ዝንጀሮዎችን እጅግ በጣም ትልቅ ወደሆነ ተራራ ስር እስኪደርሱ ድረስ ያሳዷቸዋል። በዚህ ጊዜ ድቡ ከዚህ በፊት አድርጎት የማያውቀውን አለቶችን ለመውጣት ይገደዳል። ጠባቂዎቹ ወደ ተራራው በሚወጡበት ጊዜ ሞግሊ በፍራፍሬና በአንዳንድ የሰው ልጅ ቁሶች ወደ ተሞላ የተተወ ቤት ይወስዱታል። ሁሉንም ነገር እንግዳ ሆኖ ያገኘው ልጅ ዙሪያውን መመልከት ይጀምራል። በዚህ ጊዜ አንድ ግዙፍ የኦራንጉታ እጅ ከጎኑ ይዘረጋል። በጥላው ውስጥ ተደብቆ የነበረው ታላቅ እንስሳ ራሱን ኪንግ ሉዊስ በማለት ያስተዋውቃል። ከሽርካን እና በጫካ ውስጥ ካሉ ማናቸውም አደጋዎች ሊጠብቀው እንደሚችል ይነግረዋል። ነገር ግን ለጥበቃው ክፍያ ሰዎች እሳትን እንዴት መፍጠርና መቆጣጠር እንደሚችሉ እንዲያስተምረው ይጠይቃል። ሞግሊ እሳትን እንዴት መስራት እንዳለበት እንደማያውቅ ተናግሮ ለመውጣት ይሞክራል። ነገር ግን ንጉሱ አንድ ነገር እየደበቀ እንደሆነና ሰው ለመሆን እሳት እንደሚያስፈልገው አጥብቆ ይናገራል። የፈራው ሞግሊ ስምምነት ማድረግ እንደማይፈልግ ገልጾ እንደገና ለመውጣት ይጠይቃል። ይህም ንጉሱን በጣም እንዲቆጣ ያደርገዋል። በዚህ ጊዜ ባሉ በመጨረሻ ወደ ጥንታዊ ፍርስራሽ ይደርሳል። ባጊራ ልጁን ማንም ሳያስተውል ወደ ውጭ በሚወስድበት ጊዜ ባሉ የንጉሱን ትኩረት ለመስረቅ የተቻለውን ነገር ያደርጋል። ነገር ግን ልክ ሊወጡ ሲሉ አንድ ዝንጀሮ አይቷቸው ለንጉሱ ይናገራል። ይህም ከቤተ መቅደሱ ውጭ ታላቅ ማሳደድ ይጀምራሉ። በብዙ መቶ ዝንጀሮዎች ላይ ቢሆኑም ባሉና ባጊራ ሞግሊን ወደፊት እንዲሄድ ያዙታል። እነሱ ግን ለመዋጋት ይቆያሉ። ነገር ግን ሎይስ ልጁ እንዲያመልጥ አይፈቅድለት። ከዙፋኑ ተነስቶም ጥግ ያስይዘዋል። ምንም መውጫ የሌለው ልጁ ንጉሱ ብቻውን እንዲተወው ይጠይቃል። በአቂላ ጥበቃ ስር ለመቆየት ወደ መንጋው እንዲመለስ ይናገራል። ይህኔም ንጉሱ አቂላ መሞቱን ይነግረዋል። ያላመነው ሞግሊ ይሮጣል፣ ንጉሱም ይከተሏል። ነገር ግን በግዝፈቱ ምክንያት ዝንጀሮው ሕንፃውን ያፈርሳል። ይህኔም ልጁ ልክ ሲዘል ሁሉም ነገር ይደረመሳል። ምን እንደተፈጠረ ሳያውቁ ባጊራና ባሉ ሕንፃው ሲፈርስ አይተው ልጁን ለመፈለግ ይሮጣሉ። ደህንነቱ ተጠብቆ ያገኙታል። ሁለቱ ለመቅረብ ሲሞክሩ ሞግሊ አቂላ ሙቷል እንዴ ብሎ ይጠይቃል። ባጊራም አዎ ይለዋል። ይህም ሞግሊን በጣም ያሳዝነውና ወደ ሰዎች ለመሄድ ይወስናል። እዚያም ልጁ በጥንቃቄ ተደብቆ ወደ ማዕከላዊ የደመራ እሳት በመጠጋት እሳቱን ለመውሰድ ይሞክራል። ነገር ግን የእሳቱን ታላቅነት ሲያይ ፈርቶ የከተማውን ጎዳናዎች የሚያበሩትን ችቦዎች ለመውሰድ ይወስናል። ችቦውን በእጁ ይዞ ወደ ጫካው ይሮጣል። ባሉና ባጊራ እሱን ይፈልጋሉ። ነገር ግን በጉዞው መሃል ሞግሊ ሳያውቅ አንዳንድ ትናንሽ ፍሞችን ጥሎ በጫካው ውስጥ እሳት እንዲነሳ ያደርጋል። ያደረገውን ነገር ሳያስተውል በወንዙ ዙሪያ ያሉትን እንስሳት ሙሉ እስኪያገኝ ድረስ መሮጡን ይቀጥላል። ልክ እዚያ ቦታ ላይ እንደደረሰ ሞግሊ ሽርካንን ይገዳደረዋል። ከእንግዲህ ማንም እንደማይፈራው ይነግረዋል። ነገር ግን ተንኮለኛው በእጁ ላይ ባለው እሳት አሁን ሁሉንም እንስሳት እንደሚፈሩት ይናገራል። እሳቱን እንዲጠቀምበት ያበረታተዋል። ይህ የሰዎች ባህሪ መሆኑን ሁልጊዜ እንደሚያውቅ ይናገራል። ነብሩ የተናገረው ስህተት መሆኑን ለማረጋገጥ ሞግሊ ችቦውን ወደ ውሃ ውስጥ ይወረውረዋል። ሽርካንም ያ ያደረገው ነገር ምን ያህል ሞኝነት እንደሆነ ይነግረዋል። እሱን ለመጨረስም ወደፊት ይዘላል። ይህም ሌሎች እንስሳት እሱን ለመከላከል ወደ ውጊያው እንዲገቡ ያስገድዳቸዋል። በቁጥር ቢበልጡትም ሽርካን ምንም አይፈራቸውም። ወደ ልጁ ይዘላል። ነገር ግን እሱን መዋጋት በጀመረው ባሉ ይቆማል። ድቡ እንደ ሽርካን ጥሩ አዳኝ ባለመሆኑ ይሸነፋል። ይህኔም ተኩላዎቹ ይገጥሙታል። ከመንጋው ጋር በመሆን ሞግሊ ወደ ጠላት ይራመዳል። ባጊራ ግን አስቁሞት እንደ ሰው መዋጋት እንዳለበት ይነግረዋል። ከውጊያው እንዲርቅና አካባቢውን ለራሱ ጥቅም እንዲያውለው ይጠይቀዋል። ብቻውን ቢሆንም ሽርካን ሞግሊ ሲያመልጥ ያየዋል። ተኩላዎችን ትቶ ልጁን ማሳደድ ይጀምራል። ይህኔም ባጊራ ነብሩን ይገጥመዋል። ከታች ሆኖም ቢሆን ባጊራ ሽርካንን ሊቧጭሩ የሚችሉ ስፍር ቁጥር የሌላቸውን ምቶች ማድረስ ይችላል። ቢሆንም ነብሩ ያሸንፋል። ሁሉም እንስሳት በውጊያ ተጠምዶ እያለ ሞግሊ በጫካው እሳት ወደ ተነሳበት ክፍል ይደርሳል። የባጊራን ትምህርቶች በማስታወስ ነብሩን ለማጥፋት የደረቁ ቅርንጫፎችን ለመጠቀም ይወስናል። የሽርካንን ትኩረት ማጣት በመጠቀም ልጁ ስለታም ስንጥቅ ድንጋይ ይፈልጋል። ሐረጎችን ለመቁረጥ ወደ ዛፍ ላይ በመውጣት ሐረጉን በትከሻ ላይ ይጠመጥማል። ከዛም ሁሉን አሸንፎ ነብሩ ወደ እሱ ይመጣል። አንድ ለአንድ በሆነው ውጊያ ሞግሊ ነብሩ እንዲወድቅ ለማድረግ ወደ ደካማ ቅርንጫፎች ይስበዋል። ሞግሊ ወደ ከፍተኛ ግንድ በመውጣት ሐረጉን ከአንዱ ቅርንጫፍ ላይ ያስረዋል። በዛፍ ውስጥ መውጣቱን በሚቀጥልበት ጊዜ ወደ ታች የሚንጠለጠል አይነት ጊዜያዊ ዥዋዥዌ ያዘጋጃል። ሽርካን በበሰበሰ ቅርንጫፍ ውስጥ ተይዞ ወደ ነበረው ሞግሊ ከፍና ከፍ እያለ ይወጣል። እንጨቱ ምን ያህል ደካማ መሆኑን በመገንዘብ ነብሩ ደህንነቱ በተጠበቀ ቦታ ላይ ይቆማል። ስለ አቂላ በመናገርና ልጁ ወደ እሱ ዙሮ እንዲጋፈጠው በማድረግ የስሜት ጥሪ ለማድረግ ይሞክራል። ሞግሊን ማስቆም እንደቻለ ሲገነዘብ ነብሩ ወደፊት ሞግሊ ይዘላል። እሱ ግን በጊዜያዊ ዥዋዥዌ ላይ በመዝለል
ያመልጣል። ቅርንጫፉ ለሁለት ተከፍሎ ሼርካንን ወደ እሳቱ ውስጥ ይጥለዋል። ከዥዋዥዌው የተንጠለጠለው ሞግሊ የእፎይታ ትንፋሽ ይተነፍሳል። ከግንዱ ወርዶ የዝሆኖችን መንጋ ያገኛቸዋል። ዝሆኖቹም ውለታውን ለመመለስ የደረቁትን ዛፎች በመጠቀም ግድቡን ገድበው ውሃውን ወደ እሳት ወዳለበት ቦታ ይልኩታል። በዛውም ፊልሙ ይቋጫል። ታዲያ ስለዚህ ፊልም ምን ሀሳብ አላችሁ? ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰቡ ነው።